ፈረንሳይን አቋርጠው ወደ ስፔን የተጓዙ ያሉ ቱሪስቶች በደቡብ ፈረንሳይ በምትገኘው ሞንቴሊማር ከተማ ሲደርሱ ጊዜው መሽቶ ነበር። በዛ ላይ ኃይለኛ ዝናብ እየዘነበ በመሆኑ በዚህ ሁኔታ መጓዝ እንደሌለባቸው ወስነው የሚያርፉበት ሆቴል መፈለግ ጀመሩ። ጥቂት እንደተጓዙም በእንጨት ላይ የተጻፈ ሆቴል የሚል ጽሑፍ ያለበት ታፔላ አዩ። ሆቴሉ ግንባታው በጣም ጥንታዊና በ19 ክፍለ ዘመን መጀመሪያ የተሰሩ እንደነበሩ ሆቴሎች አይነት ይመስላል። ግቢው ሰፊና ጥንታዊ የድንጋይ ንጣፍ ተነጥፎበታል። ወደ ውስጥ ገቡ። አንድ የድሮ አለባበስ የለበሰ ጺሙን በተለየ ሁኔታ የተቆረጠ አስተናጋጅ ለሁለቱ ባልና ሚስቶች አንዳንድ ክፍል ሰጣቸው። የሆቴሉ ክፍሎች መስኮቶቹ ላይ መስታወት የለም። በመስታወቱ ምትክ በከባድ እንጨት የሚዘጉ ሻተር ተገጥሞላቸዋል። አልጋዎቹ ትላልቅና በጥንት ፊልሞች ላይ የሚታዩት አይነት ናቸው። በክፍሎቹ ውስጥ 4 እግር ካለው ትልቅ የድሮ ራዲዮ ውጪ ስልክም ሆነ ቴሌቪዥን የለም። ካልጋ ልብሱና አንሶላው ጨምሮ ሁሉም ነገር በጥንት ነገሮች የተሞላ ነው። ከሰለጠነው ቦታ የመጡት እንግሊዛውያን ቱሪስቶች የሆቴሉ ሁኔታ እንግዳና ትንሽ ከበድ የሚል ስሜት ቢኖረውም ባዩት ሁሉ ተደንቀው በያዙት ካሜራ ፎቶ ሲያነሱና የድሮ ሙዚቃውን ብቻ በሚለቀው ትልቅ ራዲዮ ሙዚቃ ሲሰሙ አምሽተው ተኙ። ራታው ጠዋት ቁርሳቸውን በልተው ጉዞ ለመጀመር ወደ ሆቴሉ ምግብ ቤት ሲወርዱ የተወሰኑ ሰዎችን ተመለከቱ እና ሁሉም ግራ የሚያጋቡ ሆኑባቸው። በተለይ በስፍራው የነበሩት 2 የፈረንሳይ ፖሊሶች አለባበስ የረዘመ ካባና ከኋላው የረዘመ ኮፍያ ለብሰዋል። የፈረንሳይ ፖሊሶች ይህን አይነት ዩኒፎርም ይለብሱ የነበሩት ከብዙ ዓመታት በፊት ነበር። በዚህ ሁኔታ ከቆዩ በኋላ እስከ እግሯ ድረስ የወረደ ረዥም ቀሚስ የለበሰችውን አስተናጋጅ ጠርተው ሂሳብ ሲጠይቁ የማይታመን ዋጋ ተነገራቸው። ያደሩበትን ክፍል ክራይ ለራትና ለቁርስ ጭምር የጠየቁት ሂሳብ 19 ፍራንክ ብቻ ነበር። ቱሪስቶቹ ባጋጠማቸው እንግዳ የሆነ ጉዳይ ተገርመው ሆቴሉን ለቀው የስፔን ጉዟቸውን ቀጠሉ። ከ2 ሳምንት የስፔን ቆይታ በኋላ ወደ ሀገራቸው ለመጓዝ ጉዞ ጀምረው ሞንቴሊማር ከተማ ሲደርሱ ሌሊቱን በዛ አስገራሚና ጥንታዊ በሆነ ሆቴል ለማሳለፍ ወደዚያ መጓዝ ጀመሩ። በወቅቱ መኪናውን እየነዳ የነበረው ጆሴፍ ሲምፕሰን ሆቴሉን ባለማግኘቱ ግር ብሎት አጠገቡ ላለችው ሚስቱ ፓውሊን መንገድ ተሳስቻለሁ እንዴ ሲል ጠየቃት። ትክክል እንደሆነ ነገረችው። ከኋላ የተቀመጡት ባልና ሚስቶች ሌና ሲንቲያም መንገድ እንዳልተሳሳቱ እርግጠኛ ናቸው። በድጋሚ ወደ ኋላ ተመልሰው ያንን ጥንታዊ ሆቴል ፈለጉት። ሆቴሉ የለም። መኪናቸውን አቁመው ወረዱና በአካባቢ ያሉ ሰዎችን እዚያ አካባቢ ያረፉበት ሆቴል እንደነበርና አሁን ማግኘት እንዳልቻሉ ጠየቋቸው። ሆኖም የጠየቋቸው ሁሉ እንዲህ አይነት ሆቴል በአካባቢው ኖሮ እንደማያውቅ አረጋግጡላቸው። አንድ ሰው ግን እነሱ የሚሉት ቦታ ላይ ከብዙ ዓመታት በፊት የገለጹላቸው አይነት ሆቴል እንደነበር በታሪክ እንደሚያውቅ፣ ያም ሆኖ ግን ከፈረሰ በኋላ ግን ላለፉት 7 ዓመታት ምንም አይነት ሆቴል እዚህ ቦታ ላይ እንዳልተሰራ ነገራቸው። ቱሪስቶቹ ወደ ሀገራቸው እንግሊዝ ከተመለሱ በኋላ ጉዳዩን ለበርካታ ሰዎች ተናገሩ። በኋላ ላይ ይህንን ጉዳይ በተመለከተ ጥናት ያደረጉ የታሪክ ተመራማሪዎች ማረጋገጥ የቻሉት ጥንዶቹ በታይም ስሊፕ ወደ ኋላ ተጉዘው ለአንድ ሌሊት ወደ 19ኛው ክፍለ ዘመን መጀመሪያ ላይ ተከስተው እንደነበረ ተናግረዋል። ይህ ሳይታሰብ በድንገት የሚፈጠር የዘመን መዛባት ወይም ታይም ስሊፕ ጉዳይ በተለያዩ ሰዎችና በተለያዩ ጊዜ እንደደረሰ የሚወራው ነው። ምክንያቱና ዝርዝር ሁኔታውን እስካሁንም ሳይንስ ሊደርስበት ያልቻለ ነገር ነው። ሰው እንዴት ሳይታሰብ በድንገት ጊዜን ሰንጥቆ ወደፊት ወይም ወደ ኋላ ሊጓዝ ወይም ያለፈውን ዘመን በአካል ወደ ኋላ ተጉዞ ሊያይ ይችላል የሚለው ነገር እስካሁን አነጋጋሪ ነው። በሌላው በታይም ስሊፕ ወደፊት የተጓዘው የሰርጌይ ፓኖማሪንኮ ታሪክ ነው። ይህ ከዓመታት በፊት በዩክሬን የተከሰተው ጉዳይ ከፖሊስ ጋር በቀጥታ የሚገናኝ ታሪክ ነው። ጊዜው 2006 ላይ ነው። የኬፍ ከተማ ፖሊሶች በመንገድ ላይ የድሮ ዘመን ልብስ የለበሰ እግር የተጋባ ወጣት ያገኛሉ። ፖሊሶቹ በወጣቱ ሁኔታ ተገርመው አስቁመው መታወቂያ ጠየቁት። የወጣቱ መታወቂያ ዩክሬን ከመገንጠሉ በፊት የሶቪየት ህብረት አካል በነበረችበት ጊዜ የተሰጠ የ1950 መታወቂያ ነው። ወጣቱ ሰርጌይ ፓኖማሪንኮ ይባላል። በሁኔታው በመገረም በእጁ የያዘውን የአሽካ ፍሌክስ የተባለ የጥንት የጃፓን ካሜራ ተቀብለው በውስጡ ያለውን ፊልም አሳጥበው ሲመለከቱ በውስጡ ያገኙት ፎቶ በ1950ዎቹ የነበረውን የኬፍ ከተማ የሚያሳዩ ፎቶዎችና በዚያ ዘመን የድሮ አለባበስ የለበሰች የፍቅረኛውንና ከሷ ጋር የተነሳውን ፎቶ ነበር። የተፈጠረው ነገር ያልገባቸው የዩክሬን ፖሊሶች ሁኔታውን እንዲያስረዳቸው ፈልገው ሊጠይቁ ሲሄዱ ግን ያስቀመጡበት ቦታ ሊያገኙት አልቻሉ።
እንዲህ አይነት 100 እና 50 ታሪኮች አሉ፣ ለማመን የሚከብዱ ሆኖም በተለያየ ማስረጃ የተደገፉ ግን ደግሞ እንዴት የሚል ምላሽ የሌላቸው የምድራችን እንቆቅልሾች ናቸው። ራሳችሁን 50 ዓመት ወደፊት ተጉዛችሁ መኪኖች በአየር ላይ የሚበሩበት ዘመን ላይ በአካል ብትገኙ ወይም በድንገት 70 ዓመት ወደ ኋላ ተጉዛችሁ ራሳችሁን በጃኖ ጊዜ ስታገኙት የሚሰማችሁን ስሜት አስቡት። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ።